ሰዎችን የማገኘው እንዴት ነው ክላይንቶች የማገኘው የሚለውን የግዴታ ልትማሩትና አንደርስታንድ ልታደርጉት የሚገባ ጉዳይ ነው። ይሄን አንደርስታንድ ካደረጋችሁት የፈለገ ፕሮዳክቱ ላይ እንኳን ለውጥ ባታመጡ መሸጥ ስለቻላችሁ ብቻ ምንም ነገር መሸጥ ትችላላችሁ። ኦኬ አጌን የቅድሞቹ ምሳሌ እናንሳቸው። ኤስኤምኤም የምትመለከቱ ላይክ ሶሻል ሚዲያ ማርኬቲንግ ከሆነ እንዴት እንደሚሰራ ቃለሁ። ፓኬጅ አለኝ፣ ይሄን ያህል ፖስት፣ ይሄን ያህል ቪዲዮ፣ ይሄን ያህል አድ ሰራለሁ፣ ይሄን ያህል ማስከፈለው በሚል ፓኬጅን አዘጋጅቻለሁ። ኦኬ ካዘጋጀው በኋላ ቀጣዩ የሚሆነው እንዴት ነው አድቨርታይዝ የማደርገው፣ ከስተመሮች እንዴት ነው የማገኘው። ይሄን ለማድረግ ቅድም ብያችኋለሁ ኦልሬዲ የሚሰራ ሰው እንዴት ነው ከስተመር የሚያገኘው የሚለው ነገር ቼክ ማድረግ ነው። ግን በእናንተ መንገድ እንዴት ነው ከስተመር ልታገኙት የምትችሉት የሚለውን ሲምፕል በሆነ መንገድ ልንገራችሁ። ኦኬ ይህንን ያዙ። እንትኑ ላይ የለም፣ ስላይዱ ላይ የለም። ስላይዱ ላይ ስለሌለ እናንተ ኖት ያዙ። እንዴት ሰዎች ስለ እናንተ ስለምትሸጡት ነገር እንዲሰሙ ታደርጉታላችሁ የሚሉትን 4 መንገድ ልንገራችሁ። ስላይድ የለውም። የመጀመሪያው አውትሪቺንግ ነው። ያ ማለት ዳይሬክትሊ ለሰዎች እየደወሉ መሸጥ። ዳይሬክትሊ የምታውቋቸው ሰዎች ጀምራችሁ ይሄን ነው የምሰራው እንዲህ አይነት ነገር ጀምሬያለሁ ግዙኝ። የምሬ ነው የምላችሁ። ስልካችሁ ላይ የተኛ ማአት ኦፖርቹኒቲ አለ። ሶ ለነሱ ከመናገር ይጀምራል። በቃ ሁሉም ኮንታክታችሁ ላይ ያለው ሰው በሙሉ የምትሸጡት ነገር ሊሰማ ይገባል። እነሱ እንኳን ባይገዟችሁ ሌላ ሰው ሪከመንድ ያደርጓችኋል። ምንም ሼም የለውም በዚህ። ኦኬ ሁለተኛ ደግሞ ኮልድ ነው። ሰምተዋችሁ የማያውቁ ሰዎችን ስልኮቻቸውን ከሆነ እየደወላችሁ እየሰበሰባችሁ ስልክ መደወል። እገሌ ነው አዎ እንትን አባላለሁ እንዲህ አይነት ሰርቪስ ነው ያለኝ እንዲህ ያደርግላችኋለሁ አብረን እንስራ። ለዚህ እንደውም ዩቲዩብ ላይ የሰራሁት የኮልድ አውትሪቺንግ ቪዲዮ አለ። ዳይሬክትሊ ገብታችሁ ማየት ትችላላችሁ። ቀጥታ ስልክ እየደወልኩኝ ከክላይንቶች ጋር ሚቲንግ ቡክ እያደረጉኝ ላይክ ሳወራቸው ትሰማላችሁ ቀጥታ። ሁለተኛው መንገድ ነው። ሶስተኛው ሰዎች ስለ እናንተ እንዲሰሙ ደግሞ የምታደርጉበት ኮንቴንት ክሬት በማድረግ ነው። ሶሻል ሚዲያ ላይ ስለምትሰሩት ስራ በማብራራት ቫሊዩም በማሳየት ሰዎችን ኤጁኬት በማድረግ ከስተመር ታገኛላችሁ። አራተኛው ፔድ አድቨርታይዝመንት ነው። ፌስቡክ አድ በመስራት ይሄ ደግሞ የሆኑ ሰዎችን ስፔሲፊክሊ እነሱን ታርጌት አድርጋችሁ አድ ትሰራላችሁ፣ ያዩታል፣ ይደውላሉ። እኔ ፌስቡክ አድቨርታይዝመንት ሰርቪስ የምሰጥ ጊዜ ሶሻል ሚዲያ ማርኬቲንግ 4ቱን መንገድ ተጠቅሜያለሁ። ኦልሞስት ኤቭሪዋን የምሰራውን ነገር ያውቃሉ። ስልክ ደውያለሁ፣ አድ ሰርቻለሁ፣ ኮንቴንት ሰርቻለሁ። በዚህ መንገድ ሰዎች ስለ እንዲሰሙ ታርጌያለሁ ማለት ነው። ኦኬ ሶ እኔን ከጠየቃችሁኝ አብዛኛውን ገንዘቤን ስፔንድ የማደርገው እንዴት መሸጥ እንዳለብኝ መማር ላይ ነው። ቢካዝ አንዴ እንዴት መሸጥ እንዳለብኝ ካወቅኩኝ ምንም ነገር አንስቼ መሸጥ ስለምችል ማለት ነው። ለዚህ ነው በጣም በተቻለ መጠን የትኛውም ስራ ላይ ያላችሁ ሰዎች ብትሆኑ የራሳችሁን ነገር መጀመር የምትፈልጉ ከሆነ ማርኬቲንግን ተማሩ። እመኑኝ ማርኬቲንግን ከተማራችሁ ምንም ነገር መሸጥ ትችላላችሁ። እውነቴን ነው የምላችሁ። እስካሁን ድረስ ኦልሞስት ከ200 በላይ ካምፓኒዎች ጋር በዲጂታል ማርኬቲንግ አብረን በዲጂታል ሳይሆን ኦቨርኦል ማርኬቲንግ አብረን ሰርተናል። ና የምሰጣቸውን ሰርቪሶች የማውቃቸውን ኖሌጆች በሙሉ አምጥቼ የራሴ ፕሮዳክትና ሰርቪሶች ላይ ነው አፕላይ የማደርገው። ለዛ ነው ባይ ዘ ወይ አብዛኛው የምታውቋቸው ኮንቴንት ክሬተሮች ማርኬቲንግ ባክግራውንድ ያላቸው ሰክሰስፉል የሚሆኑበት ምክንያት ይሄ ነው። ለምሳሌ እናንተ የምታውቋቸውን እነ ኢማንን ብትወስዱ የራሱ ሶፍትዌር ካምፓኒዎች፣ ኢነርጂ ድሪንክ፣ አሁን ደግሞ ኢንቨስት የሚያደርጉባቸው ቢዝነሶች ከምን ይመጣ ይመስላችኋል? ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ ነበር የሚሰራው፣ ያውቀዋል ስራውን። እነ እሸቱን ብትወስዱ ክላሳቸው፣ ኢቨንቱ፣ ምኑ ይሄ ሁሉ ነገር ማርኬቲንግ ባክግራውንድ ሂዶ ሰልጥኗል ማርኬቲንግን። ታትስ ኢት። እነ አሌክስ ሆርሞዚ አሁን አሌክስ በጣም ሰሞኑን ቡም እያደረገ ያለ እየወጣ ሰው ነው አይደል? ከጂም ኦነርነት በፊት ማርኬተር ነበር። ባይ ዘ ወይ እንደው በዚህ ኬዝ የምታውቁት ሰዎች ካላችሁ አሌክስ ማርኬተር ከምንም ነገር በላይ ማርኬተር ነው። ሊትራሊ በ3 ቀን ወጥቶ 100 ሚሊዮን ብር የሰራ ሰው ማርኬቲንግ ስለገባው ማለት ነው። ኦኬ ሶ በዚህ መንገድ ሁለተኛው የምትማሩት ነገር የሚሆነው እንዴት ነው ሰዎች ስለምሰራው ነገር እንዲሰሙ ማድረግ ወይም ደግሞ እንዴት ነው የምሸጠው የሚለው ይሆናል ማለት ነው። ሶስተኛው የምትማሩት ጉዳይ ደግሞ እንዴት ነው ዴሊቨሪ ማድረገው፣ ምን አይነት ሲስተም ነው የምከተለው። ምክንያቱም እውነት እናውራ ከተባለ የመጀመሪያውን ክላይንት ማግኘት ከባድ ላይሆን ይችላል። ማግኘት ከባድ ላይሆን ይችላል። ግን ያችን የመጀመሪያው ክላይንት የምታስተናግዱበት መንገድ ከዛ በኋላ ሰክሰስፉል መሆናችሁን ፌል ማድረጋችሁን ዲሳይድ ያደርገዋል። ቢካዝ ዋንስ ክላይንቱ ካገኛችሁት በኋላ ስራው እንዴት ነው ዴሊቨሪ የምታደርጉት የሚለው ትክክለኛ ሙያችሁ የሚለየው እዛ ጋር ስለሆነ ብዙ ሰው ሰክሰስ ፌል ያደርገዋል። እኔን ጨምሮ ሰክሰስ ፌል አድርጎኝ ያውቃል። በአንድ ጊዜ ማት ክላይንት መጥቶብኝ እንዴት ማኔጅ እንደማደርገው የማላቅበት ጊዜ ላይ ደርሼ ነበር። ይሄ ምን ችግር ነው ካላችሁኝ የሲስተም ችግር ነው። ብዙ ቢዝነሶች እኮ ይመጣሉ ይሰራሉ የሆነ ሳላ ይጠፋሉ። ለምን ካላችሁ ስትሮንግ የሆነ ኦፕሬት የሚያደርጉበት የሚሰሩበት ኢቨን አሰራር የላቸውም፣ ክሊር የሆነ መንገድ ስለሌላቸው ማለት ነውና ሶ ይሄንን ቢዝነስ ላይ በከባዱ የተማርኩት ትልቁ ሌሰን ቢኖር ይሄ ነው። the most important ገንዘባችሁንም ጊዜያችሁንም ኢንቨስት ልታደርጉበት የሚገባው ነገር ቢኖር እንዴት ነው ሲስተሜ ወርክ ፍሎ ምን ይመስላል፣ እንዴት ነው ስራ ዴሊቨር ማድረገው ነው። ይሄ ሊትራሊ አፕላይ ካደረኩት በኋላ ቢዝነስ ላይ ዋጋዬን ኢቨን 10 እጥፍ እንድጨምር አስችሎኛል። ሊትራሊ 20 ሺህ ብር ቻርጅ ያደርግ የነበረው 200 ሺህ ብር አስገብቼዋለሁ።